እቺ ሴትዮ ውድብ ካልዳነ ይኸው እዋት ስሟት የምትለው ጉደኛ ሴት እና ሃለዋት ዝምልከት ዘሕስበካ ምዃኑ አልዒልካ ኣለኻ ብጣዕሚ ዝገርም እዩ። ኣብ ኩሎም መድረካት ኣብ ኩሎም በጣም የሚገርም ነው። በሁሉም ዋት ፍልፍል ሰላምን ትግርኛ ተዛረብ አታም ዛ እንደው ቆሪያ ውስጥ ሲር ጥፋ ካዚ ከሬካ ገና ይጻፍ ከይባረካ ማሲን ቆራስ መቼም ትግርኛ አማርኛ ተነግሮ ሌላው ኢትዮጵያ ጉዳችሁ ሲያሰማ ያማችኋል እንደሚያማችሁ አውቃል። እኔ የ10 ዓመት የ9 ዓመት ልምዴ ከትግርኛ ወደ አማርኛ በመተርጎሜ እንደሚያማችሁ ሌላው ኢትዮጵያው የትግራይ ህዝብ ችግር ሲሰማ እንደሚያማችሁ እንደ መርፌ እንደሚጠቀጥቃችሁ አውቃለሁ። አሁን የሴትዮ ንግግር አንተ አሳምመዋል። ውድብ ተዘድሄኑ ህዝበ ይድህንን ውድብ ግን አልሞትም፣ ደብረጽዮን አልሞትም፣ መንጀምር አልሞተችም፣ ጌታቸው አሰፋ አልሞትም፣ ምድረ ሽፍታ ጀራ ሁሉ አልዳንም። እስቲ ስሟት እቺ ነውረኛ ነውር ነህ ኣለኻ ብጣዕሚ ዝገርም እዩ። ኣብ ኩሎም መድረካት ዝተመዛበለ ህዝብና በጣም በሚገርም ነው። በሁሉም መድረክ ላይ በየትኛው መድረክ ላይ የተፈናቀለ ህዝባችን ገይኒ ይኹን ምሰብ ከከባ 3 ቤተሰብ ቢኖራችሁ በ3 ቤተሰብ ይሰላል። በነፍስ ወከፍ ነው የሚሰላው። ስሌቱ እሱ ነው። በነፍስ ወከፍ በየወሩ ለአንድ ሰው 17 ኪሎ ግራም ነው የሚሰጠው። በቂ ነው በቂ አይደለም ውስጥ አይደለም የገባሁት እኔ። አሳፋሪዎች በምድር ላይ አሉ ወይ ብላችሁ እኮ የምትጠይቋቸው ሰዎች ናቸው። ከነዚህ ሰዎች ለቲዲኤፍ ማጠናከሪያ የተባለ ገንዘብ ይቀበላሉ። ይኸው መረጃ የምትፈልጉ ሰዎች ደግሞ ይኸው እርዳታ ሲቀበሉት፣ በሬ ሲቀበሉት የምዕራብ ትግራይ ተፈናቃዮች ለትግራይ ሰራዊት ቲዲኤፍ እርዳታ አድርገዋል። የአርሚ 42 መሪ ተስፋዬ አብርሃ ድንኩል እርዳታውን እየተቀበለና እየተናገረ